ይህንን መጽሐፍ ማየት ከጀመርን አሁን ዛሬ ስድስተኛ ክፍል ነው የምናየው። ወደ 6 ሳምንት ማለት ነው። አመት ዘመን ሁሉ በእጁ ስለሆነ እነዚህን ቀናት የጨመረልን እግዚአብሔር ስሙ ይባረክ እና እኔ በጣም በብዙ እየተጠቀምኩ ነው። ለእናንተ ለማስተማር ሳይሆን ነፍሴን አስተምራታለሁ። ደግሞም እየተመለስኩ ይመስለኛል እና ሰባኪ ለጉባኤ የሚሰብክ ከሆነ በጣም አስቸጋሪ ነው እና እግዚአብሔር ነፍሴን ወደሱ እየመለሳት በቃሉ እየተናገረኝ እንደሆነ አምናለሁ። ዛሬም ትምህርታችንን እንቀጥላለን። ባለፈው ሳምንት የመመለስ ብድራት የሚል ዋና ርዕስ ሰተነው ከቃርሚያ ወደ አውድማ የሚል አንድ ርዕስ ወስደን እግዚአብሔር ለኑሃሚንና ለሩት ያደረገውን ታላቅ ነገር ነው ያየነው። ሁለት ሐሳብ አንስተን እግዚአብሔር ነገራቸውን አንዳንዴ በቀን ያየዋል፣ አንዳንዴ በሌሊት ያየዋል፣ አንዳንዴ ርቀት ቦታ እርሻ ላይ ያየዋል፣ አንዳንዴ ደግሞ አውድማ ላይ ያየዋል። ብቻ እግዚአብሔር ያንን ከሞዓብ ምድር የተመለሱትን ሰዎች ቀስ እያለ እያስጠጋ ወደ ልቡ ወደ ሐሳቡ እያስጠጋ ከቀን ጠራራ ፀሐይ ወደ ማታ ዛሬ ደግሞ ወዴት እንደሚወስዳቸው እናያለን። ፈቀቅ እያረጋቸው አየን። እንደገና ደግሞ እግዚአብሔር ከአውድማው ሰፈረላቸው ብለናል። ቃርሚያውን ሳይሆን ቃርሚያው አበቃ፣ እግዚአብሔር አውድማ አለው። ለኛም እንደዛው ነው ብለን ነው የተነጋገርነውና በዛ ውስጥ ደግሞ ስለነዚህ አውድማው ላይ ስለተገናኙት ሁለት ሰዎች አንስተናል። ስለ ቦዔዝ ማንነት፣ ስለ ሩት ማንነት። እነዚህ ሰዎች በጣም ባህሪያቸው የተመሳሰለ ነው። በታማኝነታቸው፣ በትጋታቸው፣ በንጽህናቸው በጣም ተመሳሳይነት አለው እና እግዚአብሔር እንደዚህ አይነት ሰው ሲያገኝ ምን እንደሚሰራ ሁሉ አይተናል። ዛሬም ስድስተኛውን ክፍል እናነሳለን። አብረን የምንካፈለው ክፍል ምዕራፍ 4 ይሆናል። ምዕራፍ 4 ከቁጥር 1 እስከ 12 ያለውን ዛሬ እንካፈልና አሁን ክፍል አይተን እንዘጋለን። ሰባተኛውን ሳምንት አይተን እንዘጋለን። 7 ፍጹም ቁጥር ነው እና በሰባተኛው ሳምንት እግዚአብሔር ምን እንዳደረገ አይተን እንዘጋለን ማለት ነው። ዛሬ የምንካፈለው ምዕራፍ 4 ከቁጥር 4 እስከ 12 ይሆናል። ሰባኪ አንዳንድ ጊዜ ቁሙ ይላል ሞቅ ሲለው። ስለዚህ ቆመን ለእግዚአብሔር ቃል ክብር ቆመን እናነባለን። መጽሐፈ ሩት ምዕራፍ 4 ከቁጥር 1 እስከ 12 አነባለሁ። እንደዚህ ይላል። ቦዔዝም ወደ ከተማይቱ በር አደባባይ ወጥቶ በዚያ ተቀመጠ። እነሆም ቦዔዝ ስለ እርሱ ይናገር የነበረው የቅርብ ዘመድ ሲያልፍ ቦዔዝ አንተ ተቀርበህ በዚህ ተቀመጥ አለው። እርሱም ቀረብ ብሎ ተቀመጠ። ቦዔዝም ከከተማይቱ ሽማግሌዎች 10 ሰዎች ጠርቶ በዚህ ተቀመጡ አላቸው። እነርሱም ተቀመጡ። ቦዔዝም የቅርብ ዘመዱን ከሞዓብ ምድር የተመለሰችው ኑሃሚን የወንድማችን የአቢሜሌክን ጢንጦ ትሸጣለች። እኔም በዚህ በተቀመጡት በሕዝቤ ሽማግሌዎች ፊት እንድትገዛው አስታውቅ ዘንድ አሰብሁ። መቤዠት ብትወድድ ተቤዠው፣ መቤዠት ባትወድድ ግን ከአንተ በቀር ሌላ ወራሽ የለምና እኔም ካንተ በኋላ ነኝና እንዳውቀው ንገረኝ አለው። እርሱም እቤዠዋለሁ አለ። ቦዔዝም እርሻውን ከኑሃሚን እጅ በምትገዛበት ቀን ለሞተው በርስቱ ስሙን ታስነሳለት ከሟቹ ሚስት ከሞዓባዊቱ ከሩት ደግሞ ትገዛለህ አለ። የቅርብ ዘመዱም የራሴን ርስት እንዳላበላሽ መቤዠት አልችልም፣ እኔ መቤዠቱን አልችልም እና አንተ ከኔ መቤዠቱን ውሰደው አለ። በጥንት ጊዜም ማንም ቢሸጥ ቢለውጥ ነገሩን ለማጽናት ሰው ጫማውን እንዲያወልቅ ለባልንጀራውም እንዲሰጠው በእስራኤል ዘንድ ልማድ ነበረ። ይህም በእስራኤል ምስክር ነበረ። የቅርብ ዘመዱም ቦዔዝን አንተ ግዛው አለው። ጫማውንም አወለቀ። ቦዔዝም ሽማግሌዎችንና ሕዝቡን ሁሉ ለአቢሜሌክና ለኬሌዎን ለመሐሎንም የነበረውን ሁሉ ከኑሃሚን እጅ እንደገዛው እናንተ ዛሬ ምስክሮች ናችሁ። ደግሞም የሟቹ ስም ከወንድሞቹ መካከል ከአገሩም ደጅ እንዳይጠፋ የሟቹን ስም በርስቱ ላይ እንዳስነሳ የመሐሎንን ሚስት ሞዓባዊቱን ሩትን ሚስት ትሆነኝ ዘንድ ወሰድኳት። እናንተም ዛሬ ምስክሮች ናችሁ አላቸው።
በከተማይቱ በር አደባባይ የነበሩ ሕዝብ ሁሉ ሽማግሌዎችም እኛ ምስክሮች ነን፣ እግዚአብሔር ይችን ወደ ቤት የምትገባውን ሴት የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሔልና እንደ ልያ ያድርጋት። አንተም በኤፍራታ ባለጠጋ ሁን፣ ስምህም በቤተልሔም ይጠራ። በቤትም እግዚአብሔር ከዚች ቆንጆ ከሚሰጥ ዘር ትዕማር ለይሁዳ እንደወለደችው እንደ ፋሬስ ቤት ይሁን አሉት። አሜን። ጸልይ። እናመሰግንሃለን እግዚአብሔር አምላካችን ሆይ ስለ ታላቅነትህና ስለ ታማኝነትህ። አቤቱ ወደ ቤትህ ያስጠጋህን፣ እነሆ በክንፎች ጥላ የጠለልከን፣ ደግሞ የዘላለም አባት ከቤትህ ክብር እግዚአብሔር ሆይ ከቤትህ ወግ እንድንካፈል እኛንም ወግ ማዕረግ ያሳየህን እግዚአብሔር አምላካችን ሆይ ፍቅርህን ያጠገብከን፣ እነሆ በክንፉ ስዕል መጠለል እንድታገኚ በመጣሽበት በእስራኤል አምላክ የተባረክሽ ሁኚ የተባለችውን ያቺን ሞዓባዊቱን ሩትን ወደዚህ እረፍት ያገባሃት እግዚአብሔር ለእኛም በልጅ በኢየሱስ ክርስቶስ ስላደረክልን በጎ ነገር ሁሉ እናመሰግንሃለን። እንደዘመርንልህ እግዚአብሔር ሆይ በፊትህ እነሆ ብዙ ምርኮ እንዳገኘ ሰው ቃልህ በዚህ ዓለም ካለ ከብዙ ነገር ይበልጣል፣ ከብዙ ከተጋበዝናቸው ግብዣ ይበልጣል። እጃችን ባንካችን ውስጥ ካለ ከብዙ ገንዘብ ይበልጣል፣ ከብዙ ዘመዶቻችን ይበልጣል፣ ከብዙ እውቀታችን ይበልጣል። ቃልህ ሕያው ነው፣ እናመሰግንሃለን። እሱን ፈልገን መተናልና እባክህ ሰማያትን ከፍተህ በቅዱስ ቃልህ ፈጽመህ ተናገረን። አቤቱ ቃልህ እውነት ነው፣ በዛ ዘመን የሰራው ቃልህ ዛሬም ይሰራልና ይህንን ጉባኤ አንተ በደምህ ቀድሰህ በቅዱስ ቃልህ ባርከን። እኔንም ባሪያህን በደምህ ሸፍነኝ። ማናቸውም አጋንንታዊና መናፍስታዊ ሥራ በኢየሱስ ስም እየፈረሰ ይሁን። አቤቱ አንተ ብቻ ከፍ በል። ስለ ሁሉ እናመሰግንሃለን። ክብር ምስጋና ለአንተ ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። እንቀመጣለን። እግዚአብሔር ይባርካችሁ። የመመለስ ብድራት የሚለውን እንግዲህ ባለፈው የአውድማው በረከት ብለን ነው የተካፈልነው። ዛሬ የምንካፈልበት ርዕስ የመታየት ቀን ይላል። የመታየት ቀን፣ የመመልከት ቀን ወይም የመጎብኘት ቀን በሚል ነው የምንካፈለውና ይሄ የመታየት ቀን ምን አይነት ቀን ይሆን? እግዚአብሔር የሚያይበት ቀን አለ። ብዙ ጊዜ ችግራችን የኛ ሰዓትና የእግዚአብሔር ሰዓት የተለያየ እንደሆነ አናቅም። ይሄ አሁን እኔ እጄ ላይ ሰዓት አስሬያለሁ። ይሄ ሰዓት የሚቆጥረው ሰዓት አለው እናውቃለን። እና አሁን ሰዓቴን ሳየው 12 ሰዓት ከ40 ደቂቃ ይላል። 20 ጉዳይ። በእግዚአብሔር ዘንድ ስንት ሰዓት ይሆን? እና ብዙ ጊዜ የእግዚአብሔርን የማየት ቀን፣ የመፍረድ ቀን፣ የመጎብኘት ቀን፣ የመታሰብ ቀን እንድናስብ እግዚአብሔር ለካ የራሱ የሆነ ቀን አለ ከኛ የተለየ። አንዳንድ ጊዜ ረጅም ሰዓት እንጸልይና በቃ 7 ቀን ጸልየን ዛሬ ነው የሚመጣው እንላለን እና እንዳሰብነው እኛ ካልኩሌት እንዳደረግነው ሳይመጣ ሲቀር እንደገና ሌላ 7 ቀን ደግሞ እንጨምራለን። ምናልባት እኛ በመንገድ ላይ እየሄድን እግዚአብሔር ይመጣል ጾም ጸሎት ሳንይዝ። ስለዚህ ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ እንደሚርቅ እንዲሁ ነው የተባለው ቃል እንድናስተውል እግዚአብሔር መቼ ነው የሚያየው የሚለውን እንድናስብ እና ይሄ ቀን የመታየት ቀን ነው። እግዚአብሔር ይመስገን። እንዴት እንደሆነ አሳያችኋለሁና 3 ነጥብ ነው ማካፈላችሁ። በዚህ የመታየት ቀን የሆነው ምንድነው እንድንል ነው። በዚህ የመታየት ቀን ምን ሆነ? የመጀመሪያው ሐሳብ እግዚአብሔር ነገራቸውን በአደባባይ ተመለከተ። በማያሻማ ሁኔታ፣ በማያጠራጥር ሁኔታ እግዚአብሔር ነገራቸውን በአደባባይ መቼም ታውቃላችሁ። እግዚአብሔር ነገራቸውን በአዲስ አበባ ከተማ በፒያሳ መሃል፣ በከተማው መሃል እግዚአብሔር ተመለከተ እና ይሄን ጥናት ስንጀምር ምዕራፍ 1 ላይ ቁጥር 19 ላይ ሁለቱም እስከ ቤተልሔም ድረስ ሄዱ። ወደ ቤተልሔም በደረሱ ጊዜ የከተማይቱ ሰዎች ሁሉ ስለ እነርሱ ይህቺ ኑኃሚን ናትን እያሉ ተንጫጩ። እርሷም ሁሉን የሚችል አምላክ አስመርሮኛልና
ማራ በሉኝ እንጂ ኑኃሚን አትበሉኝ። በሙላት ወጣው፣ እግዚአብሔርም ወደ ቤቴ ባዶዬን መለሰኝ። እግዚአብሔር አዋርዶኛልና ሁሉን የሚችል አምላክ አስጨንቆኛልና ኑኃሚን ለምን ትሉኛላችሁ አለቻቸው። እዛው ከተማ እዛው ቤተልሔም ዛሬ አንድ ችሎት እናያለን፣ አንድ ኬዝ እናያለን። የቤተልሔም ከተማ እነ ኑኃሚንን እነ ሩትን ስትቀበል በለቅሶ በእንባ ተቀበለች። ዛሬ ግን የቤተልሔም ከተማ በሙሉ የኑኃሚንንና የሩትን ኬዝ ለማየት ቁጭ ብለዋል። ልክ እንደናንተ ተረጋግታ የነሱን ነገር ለማየት ቁጭ ብላለች። ለካ እግዚአብሔር ያያል። እግዚአብሔር ስሙ ይባረክ። እኔ እኮ ዛሬ የምናገረው ስለኛ ነው። የነሱ ነገር ታይቶ ተፈጽሟል። ተረኞቹ ግን እኛ ነን። እግዚአብሔር ነገራችንን በአደባባይ ይመልከተው እና በአደባባይ በቤተልሔም አደባባይ ተመለከተና የመጀመሪያው ሐሳብ እግዚአብሔር ነገራቸውን በአደባባይ ተመለከተው። ባለፈው ሳምንት ስናጠና ምዕራፍ 3 ላይ አንድ በጣም ዋና ቃል አለ። ቁጥር 17 ላይ ይቅርታ፣ ቁጥር 16 ላይ እንደዚህ ይላል። ከቁጥር 15 ጀምሮ ባነበው እርሱም የለበስሽውን ኩታ አምጥተሽ ያዢው አላት። በያዘችውም ጊዜ 6 መስፈሪያ ገብስ ሰፈረላት፣ አሸከማትም። እርሱም ወደ ከተማ ሄደ። እሷን አሸከማትና እሱ ወደ ከተማ ሄደ። እንዳውም ቁጥር 18 ላይ ያቺ ኑኃሚን እንደዚህ ብላለች። እርሷም ልጄ ሆይ ሰውየው ይህን ነገር እስኪጨርስ ድረስ አያርፍምና ፍጻሜው እስኪታወቅ ድረስ ዝም በይ አለቻት ይላል። እና ቦዔዝ ያን ቀን ሩትን 6 መስፈሪያ ዱቄት ስንዴ አሸክሟት እሱ ወደ ከተማ ሄደ ይለናል። ዛሬ 12 ሰዓት ሰው ሳይተያይ ወዴት ሄደ የሚለውን ነው የምናየው። የት ነው ሄደው? ቦዔዝ በከተማው የታወቀ ሰው ነው፣ ባለጠጋ ነው እንደምታውቁት። ያ ስሙ ያልተጠቀሰ ሰውም በከተማው የታወቀ ነው። ስለዚህ ቦዔዝ በ12 ሰዓት የሄደው በከተማ ውስጥ ያሉትን ታላላቅ ሰዎች ቅድም እንዳነበብኩት 10 ሽማግሌዎች እንደዚህ ወንበር ደርድሮ ደግሞ ያ ሰውዬ ቤት አካባቢ ይሄ ስሙ ያልተጠራው ሰው እዛ ሰው ቤት አካባቢ ስብሰባ አደረገ። ስለዚህ ቤተልሔም የኑኃሚንንና የሩትን ነገር ማየት ጀመረች። ይህንን ቃል የወሰድኩት ምዕራፍ 4 ቁጥር 1 እና ምዕራፍ 4 ቁጥር 11 ላይ ካለው ነው። ቁጥር 1 እንደዚህ ይላል፣ ቦዔዝም ወደ ከተማይቱ በር አደባባይ ወጥቶ በዚያ ተቀመጠ፣ ያንንም ሰው ጠራው ይላል። ቁጥር 11 በከተማይቱ በር አደባባይም ነበሩ ሕዝቡም ሁሉ ሽማግሌዎቹም እኛ ምስክሮች ነን፣ እግዚአብሔር ይህችን ወደ ቤት የምትገባውን ሴት የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሔልና እንደ ልያ ያድርጋት እያለ ይቀጥላል። አደባባይ ላይ እግዚአብሔር ነገራችንን በአደባባይ ይየው። እግዚአብሔር በቀን ይየው። ወገኖቼ እግዚአብሔር ለካ የሚያይበት ቀን አለው። የኛን ህይወት፣ የኛን አገልግሎት፣ የኛን ድካም የሚያይበት ቀን አለ። ስለዚህ ቤተልሔም በለቅሶ በሐዘን ተቀበለቻቸው። ቀን ሲመጣ ቀን መጣ። ቀን አለ የሚል መዝሙር አለ አይደል? ቀን መጣ። ምን አይነት ቀን? እነዛ ወደ እግዚአብሔር የተመለሱ ሰዎች እንዳውም አንድ ጸሐፊው በቀስታ የሚጽፋት ቃል አለ ቁጥር 3 ላይ ቦዔዝም የቅርብ ዘመዱን ከሞዓብ ምድር የተመለሰችው ኑኃሚን የወንድማችን የአቢሜሌክ ጢንጦ ትሸጣለች። የተመለሰችው አቤት መመለስ! ለካ የተመለሰ ሰው አንድ ቀን ነገሩ በአደባባይ ይታይለታል። እግዚአብሔር ለካ ነገሩን ይከታተልለታል። አቤት መመለስ! የተመለሰችው የወንድማችን የአቢሜሌክ ሚስት እግዚአብሔር ነገራቸውን በአደባባይ ተመለከተው። እግዚአብሔር ስሙ የተባረከ ይሁን። ወገኖቼ ከዛ በኋላ ምዕራፍ 4 ቁጥር 2 እስከ 8 ያለው የመቤዠቱን ክርክር ነው የምናየው። ሽማግሌዎች ተቀመጡ፣ ታላላቅ ሰዎች ተቀመጡ፣ ክርክር ተጀመረ። ክርክሩ ምን ይላል? እንደዚህ ይላል፣
ከሞዓብ ምድር የተመለሰችው ኑኃሚን የወንድማችን የአቢሜሌክ ጢንጦ ትሸጣለች። እኔም በዚህ በተቀመጡት በሕዝቤ ሽማግሌዎች ፊት እንድትገዛው አስታውቅ ዘንድ አሰቡ። መቤዠት ብትወድድ ተቤዠው፣ መቤዠት ባትወድድ ግን ከአንተ በቀር ሌላ ወራሽ የለምና እኔም ከአንተ በኋላ ነኝና እንዳውቀው ንገረኝ። ምዕራፍ 3 ላይ ባለፈው አይተን ነበር። ወደ አውድማ በመጣች ጊዜ ልክ ነሽ አንቺ ባለጠጋም ደሃም ብለሽ አልተከተልሽም፣ እግዚአብሔር ይባርክሽ ልጄ ሆይ፣ ነገር ግን እኔ አልቤዥም፣ ሌላ ከኔ የቀረበ አለ። ሕጉ እንደዛ ይላል፣ የሀገሬ ሕግ፣ ይሄ ቅዱሱ ቃል እንደዛ ይላል። እባክሽን ዘሌዋውያን ምዕራፍ 25 ቁጥር 25፣ ዘዳግም ምዕራፍ 25 ቁጥር 7 ላይ ሌላ ቅርብ የሆነው ይቤዥ ይላል። እሱ ግን እምቢ ካለ ስላለ አቀረበው፣ ነገሩን ኬዙን አቀረበው። የታየው ፋይል ይሄ ነው ወገኖቼ፣ የመቤዠት ስራ፣ የመቤዠት ሕግ። ቦዔዝ ቃል ኪዳኑን ጠበቀ፣ በማለዳ ተነሳ። በእውነት እግዚአብሔር የሚሮጥላችሁ ሰው ያስነሳላችሁ። አሜን፣ ያስነሳላችሁ። ምን አይነት ታማኝ ሰው እጅ ነው የወደቀው ይሄ ኬዝ። ሩትን ወደ ቤት ሸኛት፣ እሱ ወደ ከተማ ሄደ። አቤት ያ ቀን ምን አይነት ቀን እንደሆነ ብታውቁ። ያ ቀን እግዚአብሔር ታሪክን ሊቀይር የተነሳበት ቀን ነበረ። እግዚአብሔር ለአንዳንዶቻችን በዚህ ምሽት ይነሳልን። ባለፈው እንደነገርኳችሁ እግዚአብሔር በምሽትም ያያል፣ በአውድማ ላይ ያያል፣ በቀን በጠራራ ደግሞ በእርሻ ላይ ያያል። ስለዚህ እግዚአብሔር ነገራቸውን ማየት ጀመረ። ቦዔዝ እጅግ ታማኝ፣ ለሕጉ ታማኝ፣ እንደ ሕጉ የሚያደርግ ነው። ያ ሰው እንደዚህ አለ፣ እርሱም እቤዠዋለሁ አለው። አሁን ቦዔዝ ዋናውን ኬዝ አቀረበ። በቤተልሔም ከተማ ላይ የታየው ኬዝ ይሄ ነው። ቦዔዝም እርሻውን ከኑኃሚን እጅ በምትገዛበት ቀን ለሞተው በርስቱ ስሙን እንድታስነሳለት ከሟቹ ሚስት ከሞዓባዊቱ ከሩት ደግሞ ትገዛለህ አለ። ዋናው ነገር መጣ። ሩትን ትቤዣለህ አለው። መልስ መለሰ። ክርክሩ በሽማግሌዎች ፊት የቅርብ ዘመዱ የራሴን ርስት እንዳላበላሽ መቤዠት አልችልም፣ እኔ መቤዠቱን አልችልምና አንተ ከኔ መቤዠቱን ውሰደው አለው። አቤት የታየው ክርክር! ያው ሀገራችን ድሮ እንደዚህ ፍርድ ቤት ሳይቋቋም በላ ልበልሃ ይባላል አይደል? ሽማግሌዎች ቆመው መጀመሪያ ቦዔዝ ይነሳል፣ ነገሩን ያስረዳል። ከዛ ይሄ ስሙ ያልተጠራው ሰውዬ ይነሳል፣ እገዛዋለሁ ይላል። እንደገና ቦዔዝ ይነሳል። እንግዲህ ያን ቀን እርሻውን ብቻ ሳይሆን እቺንም ሞዓባዊቱን ደሞ ሩት ትቤዣለህ፣ ትገዛለህ ይለዋል። እንደገና ይነሳል። አልችልም አልችልም አልችልም፣ አልነካውም። ለምን? ርስቴ ይበላሻል። ለምን? ነገሬ ይበላሻል። ዘዳግም ምዕራፍ 25 ከቁጥር 5 እስከ 10 ያለውን በጥሞና ላንብብላችሁ። እንደዚህ ይላል፣ ወንድማማቾች በአንድነት ቢቀመጡ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጪ አትሂድ። ነገር ግን የባሏ ወንድም ወደ እርሷ ገብቶ እርሷን ያግባ፣ ከእርሷም ጋር ይኑር። የሟቹ ስም ከእስራኤል ዘንድ እንዳይጠፋ ከእርሷ የሚወለደው በኩር ልጅ በሞተው በወንድሙ ስም ይጠራ። ያም ሰው የወንድሙን ሚስት ማግባት ባይወድድ ዋርሳይቱ በበሩ አደባባይ ወደሚቀመጡ ሽማግሌዎች ሄዳ ዋርሳዬ በእስራኤል ዘንድ ለወንድሙ ስም ማቆም እምቢ አለ፣ ከኔ ጋርም ሊኖር አልወደደም ትበላቸው። የከተማውም ሽማግሌዎች ጠርተው ይጠይቁት። እርሱም በዚያ ቆሞ አገባት ዘንድ አልወድም ቢል ዋርሳይቱ በሽማግሌዎች ፊት ወደ እርሱ ቀርባ የወንድሙን ቤት የማይሰራ ሰው ላይ እንዲህ ይደረግበታል ስትል ጫማውን ከእግሩ ታውጣ፣ በፊቱም እንትፍ ትበል። በእስራኤልም ዘንድ ስሙ የጫማ ፈቱ ቤት ተብሎ ይጠራ። በዚህ መሰረት ነው እየታየ ያለው። በዚህ መሰረት አቤት ቦዔዝ ሕጉን ጠንቅቆ የሚያውቅ ታማኝ፣ ንጹህ፣ ሩትን በቃ ግቢልኝ ያላለ ሕጉን በደንብ የሚያውቅ አቤት ይሄ ሰው የመጣለትን እድል ያባከነ ታማኝ ያልሆነ ወደ ኋላ የመመለስ ምክንያት። ሁለት ሰዎችን ታያላችሁ እዚህ ጋር፣ እድል የመጣለት እድሉን የገፋ እና እድሉን የተጠቀመበት። የተናገረው ቃል በጣም ከባድ ቃል ነው። እንደዚህ የሚል ነው፣ የራሴን ርስት እንዳላበላሽ።
የይሁዳ ነገድ ነው ታውቃላችሁ። ይሄ ሰው ስሙ አልተጠቀሰም። እንዳውም ጸሐፊው ሆን ብሎ ይመስለኛል ስሙን ያለፈው። ይሄ ያልታወቀ ሰው ብሎ አለፈው ታሪኩን። እና ያመለጠው ኢዮቤድ አመለጠው፣ እሴይ አመለጠው፣ ዳዊት አመለጠው፣ ኢየሱስ አመለጠው። ያቺን ሞዓባዊት ሩት እንደዚህ አላት፣ ዘር አሰዳቢ፣ ዘር የምታበላሽ። እግዚአብሔር ግን እያየው ነው፣ ጉዳዩን እያየው ነው። እግዚአብሔር እንዴት ይለው ይሆን? ወገኖቼ ኃላፊነት የማይወስድ ኃላፊነትን የሚሸሽ ሰው ነው ይህ ሰው። ብዙ እድል ነው ያመለጠው። አለመቤዠት ሳይሆን ሩትን የተመለከተበት አይን እጅግ ከባድ ነው። አልሆነም። አንድ ጊዜ ደቀ መዛሙርት ሉቃስ ምዕራፍ 9 ቁጥር 54 እስከ 56 ብታነቡ ሳምራውያን ኢየሱስን በዚህ በኩል አታልፍም አሉት። በሌላ መንገድ ሂድ ወደ ኢየሩሳሌም። እሱ እኮ ለነሱ ሊሞትላቸው ነው የሚሄደው። ደቀ መዛሙርቱም ያዕቆብና ዮሐንስ አይተው እንደዚህ ያሉት፣ ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጥፋቸው እንል ዘንድ ትወዳለህን አሉት። እርሱ ግን ዘወር ብሎ ገሰጻቸው። ምን ብሎ እንደገሰጻቸው አላቅም። ገሰጻቸውና ምን አይነት መንፈስ ነው እንደሆነላችሁ አታውቁምን? የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም ብሎ ነገራቸው። እሳት ይውረድ። ሩት እንደዚህ አላት፣ እቺማ ካለችበት ይቅርብኝ። አንዳንድ ጊዜ ወገኖቼ የእግዚአብሔርን ፈቃድ ማየት ይከብደናል። ልክ እንደዚሁ ሰውዬ እግዚአብሔር ከዚህ ይጠብቀን። እግዚአብሔር ከዚህ ይጠብቀን። ሐዋርያው ጳውሎስ የዳነለት ሁለት ሰዎች ፈተና ውስጥ ገብተው ነበር። አንደኛው ማን ነው? አናንያ ነው። አናንያ ጳውሎስን ጠንቅቆ ያውቀዋል። ጳውሎስ እስጢፋኖስን ሲገለው አይቷል እና ተንበርክኮ የጸለየ ጌታ ተገልጦ እንደዚህ አለው፣ አናንያ ቅን ወደምትባል መንገድ ውጣ፣ ሳኦል የሚባል ሰው ታገኛለህ። ደሞ አንተ እጅን ስትጭንበት አይቻለሁ ሲለው ጌታን እኮ ነው ቀና ብሎ አታውቀውም እንዴ? ለጌታ እንደዚህ ብላችሁ ታውቃላችሁ? ይሄ ሰውዬ ምን አይነት እንደሆነ አታውቅም እንዴ? ለጌታ እኮ ነው። እና ጌታ እንደዚህ አለው፣ አናንያ አንተ የኔ ደቀ መዝሙር ነህ። ይሄ እኮ በአሕዛብ በነገስታት ፊት ስሜን የሚሸከም መከራ የሚቀበል ልጄ ነው፣ ሂድና ጫንበታል። አወቀ። አያችሁ? ሁለተኛ ሰው ላሳያችሁ። እዛ ሐዋርያት ሥራ ምዕራፍ 9 ቁጥር 26 27 ላይ በርናባስ የሚባል ሰው ሳኦልን ይዞ ወደ 12ቱ ሐዋርያት፣ እሱ ሐዋርያ አይደለም፣ ድንገት ስብሰባ ላይ ይዞባቸው መጣ እና ሁሉም ሐዋርያት መናገር አቆሙ ይመስለኛል። ተነስተው ጥግ ጥግ ላይ ቆሙ እና እንደዚህ ይላል። እዛ ክፍል ላይ ሄዳችሁ ፈሩት ይላል። ማንን? ጳውሎስን። እና በርናባስ አስረዳቸው። ይሄ እኮ ጌታ ነግሮኛል። እና አቤት ይሄ ሰውዬ፣ አቤት ይሄ ሰውዬ። ሩት እንደዚህ አላት፣ ዘር ታሰድባለች፣ ከሷ የሚወለደው በኋላ የኔን ርስት ስለሚወስድ እቺ ሞዓባዊት አልነካውም፣ ውሰደው እና ጫማውን አወለቀ። ቅድም እንዳነበብኩላችሁ እንደ ዘዳግም ምዕራፍ 25 ቁጥር 5 እስከ 10 አወለቀው ጫማውን። አልፈልግም አለ። ፈቃዱን እንድናውቅ እግዚአብሔር ይርዳል። አባቶች ሲተርቱ ምን ይላሉ? አንዳንድ ጊዜ ሳያውቁ ሰዎች ዶሮዋቸውን የእባብ እንቁላል ያስታቅፋሉ እና ያው ሲፈለፈል ምን ይሆናል? እባብ ይሆናል። እግዚአብሔር ከእንደዚህ አይነት ነገር ይጠብቃችሁ። ከእንደዚህ አይነት ነገር ቤተ ክርስቲያንን ቅዱሳንን ሁሉ ይጠብቅ። ያመለጠው እድል ይታያችኋል። ሩት ወደሱ ብትገባ ኖሮ ኢዮቤድ ይወለዳል። እሰይ፣ ዳዊት፣ የይሁዳ ነገድ፣ ኢየሱስ ያንን ሚስ አደረገው። ወገኖቼ የእግዚአብሔርን ፈቃድ ሚስ እንዳናደርግ የሰራዊት ጌታ እግዚአብሔር ይርዳል። ይሄ ነበር የሚታየው በቤተልሔም አደባባይ ላይ።
ሁለተኛውን ነገር ላንሳላችሁ። እግዚአብሔር ነገራቸውን በቤተልሔም አደባባይ ተመለከተ ብቻ ሳይሆን ሁለተኛው እግዚአብሔር ነገራቸውን በምስክሮች ፊት በታመኑ ምስክሮች ፊት ተመለከተ። እንደገና እንዳይካድ። ለምን? ነገሩ የሞዓባዊቷ ጉዳይ ነው። ሞዓባዊቷ እንዴት አድርጋ በይሁዳ ነገድ ውስጥ እንደምትገባ እንጂ የቦዔዝና የሩት መጋባት ጉዳይ አይደለም። ነገሩ ትልቅ ነገር ነው። በጣም ትልቅ ነገር ነው። በይሁዳ በቤተልሔም የሚታየው ይሄ ኬዝ ታማኝ ምስክሮች ይፈልግ ነበረ። እንዲሁ አለፍ አለፍ ብዬ ላንብብላችሁ። ቁጥር 4 እንደዚህ ይላል። ቦዔዝም ከከተማይቱ ሽማግሌዎች 10 ሰዎች መርጦ ጠርቶ በዚህ ተቀመጡ አላቸው። ቁጥር 4 እኔም በዚህ በተቀመጡት በሕዝቤ ሽማግሌዎች ፊት። ቁጥር 9 ቦዔዝም ሽማግሌዎችንና ሕዝቡን ሁሉ ለአቢሜሌክና ለኬሌዮን ለመሐሎንም የነበረው ሁሉ ከኑኃሚን እጅ እንደገዛሁት እናንተ ዛሬ ምስክሮች ናችሁ። ቁጥር 10 ደግሞም የሟቹን ሰው ከወንድሞቹ መካከል ከአገሩ ደጅ እንዳይጠፋ የሟቹን ስም በርስቱ ላይ እንዳስነሳ የመሐሎንን ሚስት ሞዓባዊቱን ሩትን ሚስት ትሆነኝ ዘንድ ወሰድኳት። እናንተም ዛሬ ምስክሮች ናችሁ። የከተማይቱን በር አደባባይ የነበሩ ሕዝብ ሁሉ ሽማግሌዎችም እኛ ምስክሮች ነን። ሽማግሌዎች 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 ምስክሮች ምስክሮች ምስክሮች። አቤት አቤት አቤት! ከሞዓብ የተመለሱ 2 ባል የሞተባቸው ምን ይሆናሉ የተባሉ ሰዎች ጉዳያቸው በከተማ መታየት ጀመረ። በማን ፊት? በታመኑ ምስክሮች ፊት። እግዚአብሔር ይመስክርላችሁ። አሜን። እግዚአብሔር ምስክር ያዘጋጀላችሁ። በእውነት እግዚአብሔር ብቻ ነው ለቤተ ክርስቲያን የሚመሰክር። እግዚአብሔር ብቻ ነው ለቅዱሳን የሚመሰክር። እግዚአብሔር ብቻ ነው። እግዚአብሔር ምስክሮችን አቆመ። እግዚአብሔር ሽማግሌዎችን አስነሳ። የሚታየው ጉዳይ ከባድ ጉዳይ እንደሆነ ተመልከቱ። የሚታየው ጉዳይ የአንዲት ሞዓባዊት ጉዳይ ነው። እንዴት ትገባ ይሆን? እስከ 10 ትውልድ ወደ እግዚአብሔር መቅደስ አይግባ የተባለ ያ እንዴት ሆኖ ይገባ ይሆን? እግዚአብሔር ሞዓባዊት ሩት አይሁዳዊውንና ከይሁዳ ነገድ የሆነውን የቦዔዝን እንድታገባ መሰከሩል። እግዚአብሔር ይመስክርላችሁ። እግዚአብሔር ይናገርላችሁ። ዛሬ ምሽት ይሄን ነው የሚናገር። ለካ እግዚአብሔር ይመሰክራል። ለካ እግዚአብሔር ነገሮችን ያያል። በታመኑ ምስክሮች ፊት የቤተልሔም ከተማ በአንድ ድምፅ እኛ ምስክሮች ነን። አቢሜሌክ ወደ ሞዓብ ሲሄድ ሸጦት ነበረ መሬቱን። ለዚህ ነው ዘሌዋውያን ምዕራፍ 25 ቁጥር 25 ላይ ዘዳግም 25 7 ላይ ወንድምህ ቢደህይ ርስቱን ቢሸጥ ሂድና ተቤዠው ሂድና ግዛ ከጁ። ለካ ሽጦ ሄዶ ነበረ። እሱ ብቻ አይደለም ነገሩ ሊቋረጥ ነው። ያ ሰውዬ እንደምታዩት እኔ የለውበትም ብሏል። እቺንማ እኔ አልነካም ብሏል። ነገር ግን እግዚአብሔር በምስክሮች ፊት ርስቱንም መለሰ። ለካ በሕያዋንና በሙታን ላይ ቸርነቱን አልተወምና በእግዚአብሔር ስም የተባረከ ይሁን ያለችው ኑኃሚን ከዚህ የተነሳ ነው። እግዚአብሔር በምስክሮች ፊት ሰራው። እግዚአብሔር ስሙ ይባረክ። ሰው ያለ አይመስልም። ከሞዓብ ሲመለሱ ሰው ያለ አይመስልም፣ ግን ሰው ተገኘ። በጣም ይገርማችኋል። ወደ ታች ስትወርዱ የእግዚአብሔር ቃል እንደዚህ ይላል። ሩት ከሌያና ከራሔል እኩል ተቆጠረች። ታውቃላችሁ? በአንድ ጊዜ ከራሔል ከሌያ እኩል የእስራኤልን ቤት እንደሰሩት ከያዕቆብ ሚስቶች ያቺ ሞዓባዊት። እስቲ ጥቂት ጊዜ እናስብ ስለ ደህንነታችን። ስለዚህች ምሽት እስቲ እግዚአብሔርን እናመስግን። ነገ ባይጨመር ሌሎች ነቢያት የነገሩን መልእክት ባይመጣ እቺ ምሽት ለዘላለም የተባረከች ትሁን። በዚህ የተገኘንበት የእግዚአብሔርን ቃል የሰማንበት። ብዙ ጊዜ ክርስትናን ተስፋ ያደርጉብናል። በአንድ ጊዜ ከሌያ ከራሔል እኩል አስቀመጣት። የዛ ቀኑ ፍርድ አንቺ ከዛሬ ጀምሮ በቤተልሔም ከተማ በቤተልሔም በሆነ አውራጃ በቤት ቁጥር 444 እንዳይጠፋችሁ ብዬ በቦዔዝ ቤት ቁጥር
ከዛሬ ጀምሮ አንቺ እስራኤላዊት ነሽ። ከነሱ እኩል አደረጋት። ምን አይነት ፍርድ ነው? እግዚአብሔር ስሙ ይባረክ። የእግዚአብሔር ልጆች ናችሁ ተባለ። የእግዚአብሔር ልጅነት እኮ ብቻ አይደለም፣ በቀኙ አስቀመጠን ይላል። ኤፌሶን ምዕራፍ 2 እግዚአብሔር ግን በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን በሆን ጊዜ ከልጁ ጋር ሕይወትን ሰጠን። ከዛስ በቀኙ አስቀመጠን። በቀኙ አቤት የሩት አምላክ ስሙ ይባረክ። ላንብብላችሁ ቃሉ ምን እንደሚል ቁጥር 11 ላይ በከተማይቱ በር አደባባይም የነበሩ ሕዝብ ሁሉ፣ የከተማው ሕዝብ ሁሉ፣ የቤተልሔም ከተማ ሁሉ በዛን ቀን ስንት ሰዓት እንደፈጀ አላቅም። ሽማግሌዎችም እኛ ምስክሮች ነን፣ እግዚአብሔር ይችን ወደ ቤት የምትገባውን ሴት የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሔልና እንደ ልያ ያድርጋት። አንተም በኤፍራታ ባለጠጋ ሁን፣ ስምህም በቤተልሔም ይጠራ። ገባች። ቃርሚያ ላይ ነበረች፣ ሩቅ ነበረች። ወደ መገናኛ አካባቢ መጣች። አሁን ወደ ሲሲዲ ልትገባ ነው። ማን? ሞዓባዊቱ። አንተና እኔስ ሲሲዲ እኮ አይደለም ወዳጄ ሆይ፣ መንግስተ ሰማያት። ሃሌሉያ። ሩቅ የነበርነውን ሐዋርያው ጳውሎስ ምዕራፍ 9 ላይ ሮሜ ላይ ስለ ወገኑ ይከራከራል። እኔ ስለ ወገኖቼ ከሰው ተለይቼ የተረገምኩውን ዘንድ ራሴን እንደዚህ ነው የምጸልየው። የሕግ መሰጠት አባቶች ከነሱ ነው። ኢየሱስ ክርስቶስ ከነሱ በስጋ መጣ። እሱም ለዘላለም የተባረከ አምላክ ነው ይልና እኛ ይላል እኛ በፍጥረታችን የወይን ግንድ ከዛነን። ስለ አሕዛብ ሲነግራቸው እናንተ ግን ከፍጥረታችሁ የወይን ግንድ ያለው ናችሁ፣ የምድረ በዳ ወይራ። ያቺን ሩት አምጥቶ ከተታት እኮ ነው የምላችሁ። አቤት ስሙ ይባረክ። እንደዛ አይነት ፍርድ ነው የተሰጠው። ትግባ ትግባ ትግባ፣ እጅ አውጡ፣ ትግባ ምትሉ አውጡ፣ ትግባ። ሁሉም የከተማው አቤት ያ አደባባይ ያ ቀን ለዘላለም የተባረከ ይሁን። የመታየት ቀን። አንዳንዶቻችሁ አይ አረ የኔን ነገር ይየው ምትሉ እነሱ በሌሉበት የነሱን ፋይል ያየ እግዚአብሔር ነገራችሁን ይየው። አልተለወጠም። እግዚአብሔር አልተለወጠም። እኛ የሩቅ ዘመን ታሪክ አይደለም እናየው፣ በእኛ ህይወት የሆነውን ነው። እኔን እዚህ አደባባይ ላይ ያቆመኝ እሱ ነው። ቅዱሳን ይሄን ነገር የምትከታተሉ በእግዚአብሔር ቤት መገኘት፣ በእግዚአብሔር ቤት አደባባይ መገኘት እንዴት ክብር ነው! በቤቱ መቆም እንዴት ክብር ነው! ኢየሱስን መጠበቅ እንዴት ክብር ነው! አደባባዩ አይቅለልብን፣ ቤቱ አይቅለልብን። የእግዚአብሔር ቤት የመጨረሻችን ነው። ሃሌሉያ! መጨረሻችን ነው። ከሱ የሚበልጥ የለም፣ የሚበልጥ የለም። ነገራቸው በአደባባይ ታየ። ነገራቸው በምስክሮች ፊት ታየ። ሁሉም እጅ አወጡ። ተቃውሞ ድምፅ ተሐቅቦ የለም። የቤተልሔም ከተማ በሙሉ እጁን አወጣ። ያግባት ያግባት። እንዳውም እጃቸውን አንስተው መረቋት። ምንም ሪዘርቬሽን የለብንም ከዚች ቆንጆ ከምትወዳት ከሷ ያኛውን ቢብሏል ውሰዳት። አቤት ምን አይነት ፍርድ ነው! የመታየት ቀን በምስክሮች ፊት የማይጋፉት ምስክሮች። እንደዛ ተወሰነ ነው የምላችሁ፣ እንደዛ ተወሰነ። አቤት መመለስ፣ አቤት መመለስ። እህቴ ወይ እግዚአብሔር ቤት ውስጥ ቁጭ በይ። መዝሙርም ይቅር፣ ትንቢትም ይቅር፣ ፕሮግራም መሪ ማይኖር፣ ሰባኪ ማይኖር፣ የእግዚአብሔር ቤት የእግዚአብሔር ቤት ነው። ሃሌሉያ! ይሄ ነው ሊነገረን የሚገባ። ውጪ ጉተታው ብዙ ስለሆነ፣ ውጪ ጥሪው ብዙ ስለሆነ፣ ጌታም ሊመጣ ስለሆነ፣ ከውጪ ከቤት ለማውጣት የሚጓተቱት ብዙ ስለሆነ በቤቱ መገኘታችን ምን አይነት ክብር እንደሆነ አልገባንም። ጎትቶ አስገባት። ጎትቶ ከተማ ወጥቶ እኔ ምን አይነት መላእክት እንደተላኩ እግዚአብሔር እንዴት እንደወረደ በቤተልሔም ከተማ ላይ እነዚህን ሁለት ሰዎች በምን አይን እንዳያቸው ትንሽ ተመልከቱ። የራሳችሁንም ህይወት ተመልከቱ። ተመለከታቸው እኮ ነው፣ ተከታተላቸው እግዚአብሔር። እግዚአብሔር ስሙ የተባረከ ይሁን። ቀጥሎ ያለውን ቃል አንብብላችሁ ቁጥር 12 ላይ እግዚአብሔር ከዚች ቆንጆ ከሚሰጥህ ዘር ትዕማር ለይሁዳ እንደወለደችው
እንደ ፋሬስ ቤት ይሁን ብለው አሏት ይላል። እንደ ትዕማር መጀመሪያ ለያዕቆብ የእስራኤልን ቤት እንደሰሩት ማንን? ሞዓባዊቱን 12 ነገድ እስራኤል የሚባል መንግስት እንዳቆሙት እቺ ልጅ እንደዛ ትሁን ብለው መረቁ። አቤት ያቀን ስንት ሰዓት ተጀምሮ ስንት ሰዓት እንዳለቀ አላቅም። ብቻ ቦዔዝ በጠዋት ተነስቶ የከተማውን ዋና የተፈሩ የተመሰከረላቸው ሽማግሌዎች የከተማውን ሕዝብ ሰብስቧል። አንድ ኬዝ ይታያል። መቤዠት እና ሕዝቡ ፈረደ። ምን ብሎ? እንደ ሊያና እንደ ቤተልሔም እንደ ሊያና እንደ ራሔል ትሁን ብለው ተናገሩ። ውሰዳት ብለው ተናገሩ። በኋላም እንደዚህ ብለው መረቋት እንደ ትዕማር። ሁለቱም በማቴዎስ ወንጌል ላይ እንደተጠቀሱ ታውቃላችሁ። ሩት እና ትዕማር ከምታገኟቸው 4 ሴቶች መካከል ሩት፣ ትዕማር፣ ቤርሳቤህ እንደገና ደግሞ ያቺ ማናት ሰላዮችን ያስጠለለችው እሷን። እነዚህ 4 ሴቶች ተጠቅሰዋል። እግዚአብሔር ስሙ ይባረክ። ትዕማር እንዴት እንደተፈረደላት ታውቃላችኋል? ትዕማር እንዴት እንደተፈረደላት፣ እንዴት ፋሬስ እንደወለደች። ቦዔዝ የፋሬስ የልጅ ልጅ ነው። ይሁዳ ከትዕማር የወለደው ልጅ ነው። እና ይሁዳ 3 ልጆቹ ከሷ ጋር አይሆኑም ብሎ 2 ተቀስፈው አንደኛውን እቺ ገፊ ልጄ እኔን 3ኛውን ትገልብኛለች ብሎ አባሯት ከቤት ሂጂ ወደ ቤትሽ ብሏት በመለኮት ስራ አንድ ቀን ከሷ ጋር ተኛ እና እንዴት እንደሆነ አላቅም። ብቻ ጥሩ ነው ሂድ አምባርህንና በትርህን ስጠኝ አለችው። ተቀብላው ሰፈር ቀረች። 3 ወር ሆናት። ወረኞች መጥተው ኧረ ያቺ ሴሰነች እኮ 3 ወሯ ነው። እና በአንድ ፊርማ እንደዚህ አለ፣ ወደ ከተማ አውጧትና ትቃጠል። በቀና ወጧት ልትቃጠል ልትሞት። እና እግዚአብሔር ፈረደላት። እግዚአብሔር ስሙ ይባረክ። ፈረደላት። በዛ ታሪክ ውስጥ የሚደንቀኝ አንድ ነገር ነው። ሰው በአንድ ቀን ከሰው ጋር ተኝቶ አያረግዝም። መለኮት ካልሆነ በስተቀረ እግዚአብሔር ካልሆነ በስተቀረ በሳይንሱ ሂዱ በተፈጥሮም ሂዱ ሰው በአንድ ቀን በአንድ አጋጣሚ ከሰው ጋር አያረግዝም። ትዕማር ግን 2 ሰው አረገዘች፣ መንታ አረገዘች። እና ሊያቃጥሏት እሳቱ ተያይዞ እሷን ሊጥሏት ሲሉ አንድ ነገር እስቲ ያለች፣ ከመቃጠሌ በፊት ይሄን አምባርና ይሄንን የማን እንደሆነ እዩና ስጡልኝ አለች። ይሁዳ ተዋት አለ። ውሃ ጨምሩበት። እሷ ጸደቀች። እኔው ነኝ የኔው ነው አለ። ለሩትም እንደዛው ተፈረደላት። የቤተልሔም ከተማ እንደዛ ፈረደ። እንደዛ አይነት ፍርድ ተሰጠ። እግዚአብሔር ስሙ ይባረክ። እንደ ትዕማር ትሁን በምስክሮች ፊት። እንደው አንድ ነገር ልጨምርላችሁና ያን ቀን የሆነውን ወደ 3ኛው ሐሳብ ልሂድ። ያን ቀን እግዚአብሔር ነገራቸውን በምስክሮች ፊት ሲሰራ እስቲ ኑሃሚንን አስቧት። ነገሩ እኮ ለሷ እኮ ነው፣ ድግሱ ለሷ ነው። ኑሃሚንን አስቧት። ኑሃሚን ይሄ ሰውዬ ይሄን ነገር ከጀመረ አይተውም። አሁን ወደ ቃርሚያም የለም ወደ አውድማም የለም፣ ዝም በይ ሰውየው ከጀመረ አይተውም እንዳለችው ሆነ። እንዳለችው ሰውየው በማለዳ ተነስቶ የዛን ቤት ታሪክ ሊገለብጥ እግዚአብሔር የሚጠቀምበት ሰው ወጣ። ምን ማለት ነው ትርጉሙ? እግዚአብሔር ለኑሃሚን ፈረደ። እግዚአብሔር ለሩት ፈረደ። እግዚአብሔር ስሙ ይባረክ። ቅድም ዘዳግም ላይ ያነበብኩላችሁ ሴትየዋ ሄዳ እንትፍ ትበል፣ የወንድሙን ነገር አልቀበልም ብሏልና ትበል። ያንን እንዳትል ሩት ሞዓባዊት ናት። ነገራቸው እነሱ በሌሉበት ታየ። እግዚአብሔር ስሙ ይባረክ። አልቀረቡም። ሩትም አልቀረበች፣ ኑሃሚንም አልቀረበች። እንዴት ብላ ትቀርባለች? አቢሜሌክ ባይሞት ኖሮ ይቀርባል። ሞተ እሱ። ኑሃሚን እንዳትቀርብ፣ እሷ የአቢሜሌክ ሚስት ናት። ሩት እንዳትቀርብስ
እሷማ ሞዓባዊት ናት፣ እንዴት ትቅረብ? ማን ቀረበ? ቦዔዝ ቀረበ። ቦዔዝ ያስረዳ ጀመረ፣ የሚቤዣቸው ቀረበ። ነገሩ በሌሉበት ታየ። ለማንኛውም ነገሩ በሌሉበት ታየ። ሉቃስ ወንጌል ምዕራፍ 23 ላይ ከቁጥር 34 ጀምራችሁ ወደ ታች አንብቡ። ኢየሱስ ክርስቶስ በተያዘባት ቀን መስቀል ላይ በዋለበት ቀን መስቀል ላይ 3 ነገር ተናግሯል። አንደኛው የሚያደርጉትን አያውቁምና ይቅር በላቸው አለ። ይሄው ይቅር ተባልን፣ እግዚአብሔር ይመስገን። ያ ቃል ለኛም እኮ ነው የሚሰራው። ያን ቀን ለሰቀሉትም ለኛም የሚያደርጉትን አያውቁምና ይቅር በላቸው ብሎ ተናገረ። 2 ዛሬ ከኔ ጋር በገነት ትሆናለህ አለ። የመጨረሻው እንደዚህ አለ፣ አባት ሆይ ነፍሴን በእጅህ እተዋለሁ። ሌላኛው ወንጌል እንደዚህ ይላል፣ ተፈጸመ። እንደዚህ አርጎ ስለኛ ጎልጎታ ላይ የተከራከረልን እኛ በሌለንበት የኛን ነገር ያየልን ጌታ ስሙ ይባረክ። የኛ ዕዳ ሁሉ እሱ ላይ ተከመረ። ቦዔዝ ሩት ሳትቀርብ ኑሃሚን ሳትቀርብ እነሱ በሌሉበት ቆሞ ተከራከረ፣ ረታላቸው፣ ተቤዣቸው። ያን ቀን ለኑሃሚን ይሄ ሆነላት። ሌላ ምን ሆነ? ያው እንደምታውቁት መሐሎን ሞቷል፣ ኬሌዎን ሞቷል፣ አቢሜሌክ ሞቷል። ሽምግልናው በዛው አለቀ። ሽማግሌ ደሞ ቤት እንዳይላክ ቃርሚያ ነው። በምን ያስተናግዳሉ? ሽማግሌ ሲመጣ ንፍሮና ቆሎ አይቀርብም። እግዚአብሔር ገመናቸውን ሸፈነው። እነዛ ሽማግሌዎች እቤት ሳይሄዱ ሽምግልናው በቤተልሔም አደባባይ አለቀ። እግዚአብሔር ገመናችሁን ይሸፍንላችሁ። በእርግጥ መሸፈን ከጀመረ ቆይቷል። ስለ መስቀል ስታስቡ አንድ ነገር አስቡ። መስቀል 2 ነገር አለው። 2 ነገር አለው። 1 የኛ ኃጢአት የኛ በደል እንዳይገኝ እኛም እንዳናገኘው ሌላ ሰውም እንዳያገኘው የተቀበረበት ነው መስቀል። 2 ጠላታችን ዲያብሎስ የተጠረቀበት ነው። እግዚአብሔር ይመስገን። ስለዚህ ጉዳችን ተሸፈነ እዛ። እግዚአብሔር ያን ቀን ጉዳቸውን ሸፈነው፣ ገመናቸውን ሸፈነው። ጉዳዩን ፍጥምጥሙን እዛው ጨረሰው። የት? ቤተልሔም ከተማ ላይ። ሽማግሌ አልተላከም። ይውሰዳት ተባለ። ሽማግሌ ቤት አልተላከም። የተላከስ ቢሆን ከተላከማ ያን ቀን ጥሎሽ መጣ። ለኑሃሚን ጥሎሽ መጣላት። እግዚአብሔር የተባረከ ይሁን። ያቺ ማራ በሉኝ ያለችው ያቺ ከቤተልሔም የመጣችው አሁን 10 ሽማግሌዎች ስጦታ ይዘው መጡ። ከማን? ከቦዔዝ። ምን ይዘው መጡ ይሆን? እንዲሁ በህሊና ይሳስበው 2 ጥማድ በሬ። ምን ማለት ነው 2 ጥማድ በሬ? 4 ትራክተር ማለት ነው። 2 ጥማድ በሬ። ለልጅቷ ደግሞ መቀመጫ ምን? በቅሎ ወይም ደግሞ እንደዛሬው ቁልፍ፣ የአይዲ6 ቁልፍ። ለማን? ለኑሃሚን። እግዚአብሔር እንደዚህ ያጽናናን። እግዚአብሔር ያጽናናችሁ። የሐዘናችሁ ወራት እንደዚህ ያስረሳችሁ። አንዳንድ ጊዜ ምድርንም ማሰብ ጥሩ ነው። እግዚአብሔር የኢትዮጵያን ነገር በአደባባይ ይይ። እግዚአብሔር በምስክሮች ፊት ይይ። እግዚአብሔር ህዝባችንን ይመልከተው። እግዚአብሔር ይጎብኘን። ሽማግሌዎች ሄደው ከሆነ የኑሃሚን ቤት ጥሎሽ ይዘው ሄዱ። እግዚአብሔር ኑሃሚንን አጽናናት፣ አበረታት። አላሰበችውም። ነፍሷ እንደገና መጽናናት ጀመረ። ያው ያን ቀን ነው ሩትም አይሁዳዊ መሆኗ ከዚህ በኋላ ሂጂና ቃርሚ የሚባለው ነገር የቀረው ያን ቀን ነው። አሁን ወደ ቤት ልትገባ ነው። እዛ መጀመሪያ ላይ በባዶ እግሯ ድንገት ከቤት ወጣ የገባችበት ያ እርሻ ወደ ቤት ተቀየረ። ታሪክን የሚቀይር እግዚአብሔር ነው የምናመልከው። ታሪክን የሚቀይር እንደዚህ የሚቀይር ነገራችንን በትንሹ የሚጀምር ከዛ ወደ ሙላት የሚያመጣ ሊያገባት ነው ወደ ቤት። ያቺን መጤ የተባለች እቺ ከሞዓብ የመጣች የተባለውን እንደገና ልጅ ሊያረጋት፣ ባለ ርስት ሊያረጋት እግዚአብሔር ስሙ ይባረክ። ሊመዘገብ በማዘጋጃ ቤት ስሟ ቦዔዝና ሩት ተብሎ ካርታ ሊወጣ። አቤት የኔ ጌታ! እሱን እግዚአብሔርን እናመልካለን ወገኖች። ይሄን ያስተምረናል የእግዚአብሔር ቃል። ኑሃሚንን እግዚአብሔር አጽናናት።
ገና የሚቀጥለው ጊዜ ስንዘጋ የሚገርም ነገር ነው የምናየው። ይሆናል ያልተባለ ይደረጋል ያልተባለ ነገር በዛ ቤት ይደረጋል። የኔ እግዚአብሔር ይሄንን ማድረግ ይችላል እንዴ እስክትሉ ድረስ ብመለስ እግዚአብሔር ይሄን ያደርግልኛል ወይ እስክትሉ ድረስ እግዚአብሔር ያንን አደረገ። ስለዚህ ኑሃሚንን አስቧት። ይሄን ሁሉ ድግስ እግዚአብሔር አንዴ ባውድማ፣ አንዴ በእርሻ፣ አንዴ በቤተልሔም ከተማ የሚለው ለዚች አሮጊት ነው። ተመለሱ፣ እግዚአብሔር ነገራችሁን በአደባባይ ያያል። ተመለሱ፣ እግዚአብሔር በምስክሮች ፊት እግዚአብሔር ይፈርድላቸዋል። እግዚአብሔር ስሙ ይባረክ። የመጨረሻ እግዚአብሔር በፍጥነት ፈረደላቸው፣ በጣም በፍጥነት። ከዚህ በፊት ምዕራፍ 2 ላይ እግዚአብሔር ነገራችንን በፍጥነት ይሰራል የሚል ቃል እንዳካፈልኩ ትዝ ይለኛል። ነገር ግን ዛሬ የምላችሁ እግዚአብሔር ነገሩን በፍጥነት ፈረደላቸው። በፍጥነት ጠዋት ታይቶ መጨረሻ ላይ ማታ ላይ አለቀ። በቃ 4 ሰዓት ላይ ይለቅ። ሰውየውም ቶሎ ነው ነገሩን። በነገራችሁ ላይ የመልስ ምናምን አልተባለም። ትገዛለህ ያሉት እገዛለሁ አለ። ለምን? ገንዘብ ናታ፣ ማኒ ጥቅመኛ ነው። እገዛለሁ አለ። ወዲያው ተነሳና ቦዔዝ በቃ እንግዲህ እርሻውን ውሰደው፣ ግዛው፣ ሩትንስ ትወስዳለህ? ኧረ እኔ አልወስድም፣ የራሳችሁ ጉዳይ ብሎ ጫማውን አውልቆ ሄደ። በነገራችሁ ላይ ከዛ ቀን ጀምሮ የዛ ሰውዬ ቤት የጫማ አውላቂው ቤት ተብሎ ነው የሚጠራው። እግዚአብሔር ከዚህ ይጠብቀን። ኃላፊነትን የማይወስድ የጫማ አውላቂው ቤት ለዘላለም የጫማ አውላቂው ቤት ተባለ። እድልም አመለጠው። ነገሩ በዛው አበቃ። እኔ ያነሳሁት ለምንድን ነው? ነገሩ ቶሎ ተዘጋ። ቦዔዝ መጀመሪያውኑ ምዕራፍ 3 ላይ ብሏት ነበረ ማታ ላይ ልጄ ሆይ እሱ ቢቤዥ ይቤዥሽ፣ በእውነት እሱ ግን አልሆንም ካለ እኔ ዋርሳ እሆን አለው እንዳላት ብድግ አለና እንግዲህ ይሄው እኔ ከሱ በኋላ እኔ ነኝ፣ እኔ ተቀብያለሁ አለ። ክርክሩ እዛ ላይ በሽማግሌዎች ቡራኬ አለቀ። 4 ሰዓት ላይ ያለቀ ይመስለኛል። 4 ሰዓት ላይ ጠዋት ተጀምሮ 4 ሰዓት ላይ አለቀ። እና እንዲሁ ታሪኩን ከኋላ ጀምሬ ባነብላችሁ ምዕራፍ 1 ቁጥር 22 ላይ ኑሃሚንም ከእርሷም ጋር ከሞዓብ ምድር የተመለሰችው ሞዓባዊቱ ምራቷ ሩት ተመለሱ። የገብስ መከር በተጀመረ ጊዜ ወደ ቤተልሔም መጡ። እና ባለፈው እንዳየነው ሀገራችንም ከበቆሎ በኋላ የሚደርሰው ገብስ ነው። በነገራችን ላይ አይደል? ገብስ ነው። ገብስ መጀመሪያ ነው የሚደርሰው፣ መጀመሪያ ይደርሳል። እና ወደ ጥቅምት አካባቢ ተመለሱ። ባለፉት ሳምንታት እንዳየነው ቃርሚያ ነበረ። እሱ ደግሞ ህዳርና ታሳስ ቃረመች። አሁን መጋቢት መጣ። ስንት ወር ሆነ? 4 ወር። 4 ወር ብቻ 4 ወር ሆነ። ቁጥር 16 ምዕራፍ 3 ላንብብላችሁ። እንደዚህ ይላል፣ ዛሬ ሌሊት እደሪ፣ ነገም ዛሬ ሌሊት እደሪ፣ ነገም እርሱ ዋርሳ መሆን ቢወድድ መልካም ነው፣ ዋርሳ ይሁን። ዋርሳ ቢሆን ባይወድድ ግን ሕያው እግዚአብሔርን እኔ ዋርሳ ሆንሻለሁ፣ እስኪነጋ ድረስ ተኚ። ዛሬ እኮ የታየው ነገር ነገ የተባለው እኮ ነው። በንጋታው ኬዝ ክሎዝድ፣ በንጋታው አለቀ። እግዚአብሔር በቶሎ ፈረደ። እግዚአብሔር ይፍረድላችሁ። ጠዋት ቄስ ትጌ ስንጸልይ እንደዛ እየጸለየ ነበረ። ምዕራፍ 18 ላይ ሉቃስ ወንጌል ላይ ያ እግዚአብሔርን የማይፈራ ሰዎችን የማያፍር ዳኛ ነበር። ያቺ መበለት መታ ልክ እንደዚህ እንደ ኑሃሚን መበለት እባክህ ፍረድልኝ እያለች ትጨቀጭቀው ነበር። አያሌ ቀንም ሊሰማት አልወደደም። ግን ከማያት እቺ ጠዋት ስገባም ከማያት ብለው ፈረደላት ይላል። እንግዲህ እግዚአብሔር ቀንና ሌሊት ወደ እርሱ ለሚጮሁ ለምርጦቹ እንዴት አይፈርድላቸውም? እላችኋለሁ ፈጥኖ ይፈርድላቸዋል። እግዚአብሔር ስሙ ይባረክ። ከእግዚአብሔር ቤት አትቅሩ። የእግዚአብሔርን ቃል መስማት አትተው። መጸለይ አታቁሙ። እግዚአብሔር ፈጥኖ ፈረደ። በ4 ወር ውስጥ አለቀ ነገሩ። ነገ እንደተባለ በንጋታው አለቀ። እንዴት አለቀ? ጠዋት በቤተልሔም አደባባይ የተጀመረው ክርክር በቡራኬ የተደመደመ። ምን የሚል? የእስራኤልን ቤት እንደሰሩት እንደ ሌያና እንደ ራሔል ትሁን። ባረኳቸው እንደዚህ ብለው። እግዚአብሔር እንደ ትዕማር ያርጋት። በክርክር የተጀመረው በቡራኬ አለቀ። ጠዋት ተጀምሮ ማታ በቃ። እግዚአብሔር ነገራቸውን አፈጠነው፣ ፍርዱን አፈጠነው። ነገር የዘገየባችሁ ሰዎች እግዚአብሔር በዙፋኑ ላይ አለ። እግዚአብሔር ነገርን ያያል። አሜን። ዛሬ የመታየት ቀን የሚል ነው። ለምድራችን፣ ለማህበራችን፣
በዚህ ላላችሁ ሁሉ ለኔ ለባሪያው እግዚአብሔር የመታየት ቀን ያምጣልን። እንዴት ያለ እግዚአብሔር ከተማ ይጠራል ከፈለገ እግዚአብሔር ዋና ምርጥ ሰዎች ይጠራል እግዚአብሔር። ፍርድ የተጣመመባቸው አላችሁ። አንዳንድ ጊዜ አጋንንቶችም ሰዎችን ስለሚጠቀሙ ምስክር እንኳን አቅርባችሁ ኦሪጂናል ካርታ እንኳን አቅርባችሁ ፍርድ ይጣመማል። እግዚአብሔር ይነሳላችሁ። ብጣሽ ወረቀት የሌላት ሩት ብጣሽ ወረቀት በሕጉ ላይ እዚህ ሊያደርሳት ማስችል ብጣሽ ወረቀት የሌላት ሩት በቤተልሔም ከተማ ቅብርር ያለች ቤተልሔምን የምትቆጣጠር ቦዔዝን ያገባች በመሲሁ ዘር ውስጥ የምትገባ እንድትሆን ተፈረደላት። ያ እግዚአብሔር በዙፋኑ ላይ አለ። እሱን ቃል ነው የምንካፈለው። እሱ ዛሬም ይሰራል። እግዚአብሔር ስሙ ይባረክ። ጥቂት ነገር ልጠይቃችሁ። እግዚአብሔር ነገሮቻችንን የሚያይበት ቀን እንዳለ አታውቁም? ቅዱሳን እኛ እንዳውም ክርስቲያኖች ነገራችን እዚህ ብቻ ሳይሆን እላይም ይታያል ብለን ነው ፍጻሜን እንጠብቃለን። ጌታ በቅዱሳኑ ሊከብር ይመጣል ይላል እኮ መጽሐፍ ቅዱስ። የጌታን መምጣት እንጠብቃለን። ከተማ አይደለም የሚሰበሰበው። መጽሐፍ ቅዱስ ሂዱና እዩ። ማቴዎስ ምዕራፍ 25 ቁጥር 38 ላይ የሰው ልጅ ከመላእክቱ ጋር በሚመጣበት ጊዜ መላእክት የኛን መዳን የክርስቶስን መምጣት ቀን ይጠባበቃሉ። ቅዱሳን የቤተልሔም ከተማ አይደለችም። ወደ ቅድስቲቱ ከተማ ወደ ኢየሩሳሌም የምንሄድበት በጉን ፊት ለፊት የምናይበት ቀን ቅርብ ነው። እግዚአብሔር ይመስገን። ከፍ አርጋችሁ እዩ። ከፍ አርጋችሁ እዩ። የኛ ነገር ከፍ ያለ ነው። በመስቀሉ ስራ የተሰራው ከፍ ያለ ነው። ያ በደሙ ከሩቅ ከምድረ በዳ የጠራን ዘር የሌለንን ሩቅ የምድረ በዳ ወይራ የተባልነውን እኛን ወደ ቤቱ የጠራን ጌታ በአዲሲቱ ኢየሩሳሌም በቤተልሔም እኮ አይደለም በቅድስቲቱ ከተማ በእኛ ሊከብር በቅዱሳኑ ሊከብር ኢየሱስ ይመጣል። ይሄን አስቡ። ሩት ያንን ታስተምረናለች። ሩት በቃ ስለኛ ታየልን፣ ስለኛ ተሟገተልን፣ ስለኛ ከፈለ። እዳ የለብንም። አሁን ብንሞት ወደ ጌታ እንሄዳለን። መቼም ሰባኪ ከመድረክ እንደዚህ አይልም። አሁን ብትሞት ወደሱ ትሄዳለህ፣ ወደ ቅድስቲቱ ከተማ ሞት ሐዘን ወደ ሌለበት ካውድማ ይሰፈር ከዚህ ሰፈር አይደለም ራሱ በጉ ባለበት። ስለዚህ ይሄን ታስባላችሁ ቅዱሳን። ሌላ ነገር ልጨምርላችሁ። እግዚአብሔር ስለ ሕይወታችን የሚመሰክርበት ቀን እንዳለ ታውቃላችሁ። ምናልባት በብዙ ዲስአፖይንትመንት ውስጥ ያላችሁ፣ በብዙ ሐዘን ውስጥ በሐሰት ተናገሩኝ በምድር ላይ አለ። ጠዋት አንድ ነገር ስናገር ነበር ለአንድ ልጄ ቢሮ የመጥቶ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ዲያብሎስን ሐሰተኛ የሐሰት አባት ይለዋል። ሐሰትን ሲናገር ከልቡ ይናገራል ይላል። እሱ ነው የዚህ ዓለም ገዢ። በሐሰት የተከሰሳችሁ አላችሁ፣ በሐሰት የተካዳችሁ አላችሁ። እረኔስ እንደው የምትሉ ሰዎች አላችሁ። እግዚአብሔር ይመስክርላችሁ፣ እግዚአብሔር ይመስክርላችሁ። ደግሞ እግዚአብሔር በላይ ይመሰክርልናል። ምስክራችን እሱ ነው። ስለኛ ይታያል ይላል ዕብራውያን። ስለኛ ይታያል፣ በአብ ፊት ስለኛ ይታያል። ቦዔዝ እነሱ በሌሉበት ተከራከረ። ቅዱሳን ሌላ ነገር ልጨምር። የእግዚአብሔር ፈቃድ ያለበትን ጉዳይ እንዳንስት እንጸልይ። እንደዛ ሰውዬ ስሙ እንደተጠራው ስሙ እንዳልተጠቀሰው ሰውዬ ሩትን ሚስ እንዳደረገው ምድር ተኮር ገንዘብ ተኮር ጳውሎስ ለስራት ሲሄድ እጁ ላይ ሰንሰለት ነበር። 275 ሰው እዛ ውስጥ አለ። ሁሉ ተቆጥሮ የመርከቡ ባለቤትም ካፒቴኑም ሁሉም ተቆጥሮ ጳውሎስም ተቆጥሮ 275ኛው ጳውሎስ ነው። እጁን ታስሯል። እንደዚህ አላቸው፣ እባካችሁ እናንተ ሰዎች ይሄ መንገድ በብዙ ጉዳት እንዳለ አያለሁ። ጉዳቱ ደግሞ በዕቃችን በንብረታችን ላይ ብቻ አይደለም በነፍሳችንም ላይ ነው አላቸው። ዝም አሉት። ለምን? ይሄ ምን የታሰረ ሰው ምን ሊል ይችላል? ይሄ እጁ የታሰረ ሰው። ነገር ግን እሱንም ቢያሉ በኋላ አውራቂስ አነጋገራቸው። የእግዚአብሔርን ፈቃድ ሚስ እንዳናደርግ በዚህ ምሽት የሰራዊት ጌታ እግዚአብሔር እኔና ይሄን ጉባኤ ይርዳ። ያሳስታል፣ ያሳስታል። የሚታየው አይመስልም። የእግዚአብሔር ፈቃድ አይታወቅም። እንደ ሩት ነው
ያሳስታል። የዚህ ዓለም ነገር ያሳስታል። የሚበላው ይጣፍጣል፣ የሚነዳው ይጣፍጣል፣ የሚለበሰው ይጣፍጣል። ነገር ግን አያደርስም እዛ። በርቱ ቅዱሳን። ዛሬ ሩት ታበረታናለች። በቃርሚያ ጀመረች። አሁን ከፈለክ ገንፎ ከፈለክ የማኛ ጤፍ ታቀርብልሃለች። በሚቀጥለው ሳምንት አንቀባረራት እግዚአብሔር፣ አንቀባረራት እግዚአብሔር። እሷም ብቻ አይደለም እኛንም አንቀባረረን። ስሙ የተባረከ ይሁን። የዘላለም ሕይወት ይባላል ተሰፈረልን። ማንም የማይቀንሰው በደሙ የተከፈለ ክፍያ ተሰጠን። እግዚአብሔር ስሙ ይባረክ። እንዳንስት የመጨረሻ እግዚአብሔር ለምርጦቹ ፈጥኖ እንደሚፈርድ እወቁ። እግዚአብሔር ለባሪያዎቹ፣ ለምርጦቹ፣ ለቤተ ክርስቲያን፣ ለቅዱሳን ፈጥኖ ይፈርዳል። እንዴት ይፈርዳል? ጠዋት ጀምሮ 4 ሰዓት ላይ ይጨርሳል። ቀጠሮ የለም። ቀጠሮ አሁን ታሳስ ላይ አይደለን ያለ ነው። ጥር 11 ምስክር ይዘው ይቅረቡ የሚል የለም። ሽማግሌዎችና በዛ ያሉ ምስክሮች ሁሉ እጃቸውን አውጥተው ዛሬ ይለቅ፣ እቺ ልጅ ወደ ቤቱ ትግባ ይለቅ ተባለ። ቀጥሎ ምን ይሆን? በሚቀጥለው ሰርግ ነው የምናየው። ሰርግ እናያለን። ሰርግ አለ ከፊት። እኔ በዚህ ነው የምዘጋው። ሮብ እየመጣን አንዴ ሩትን፣ አንዴ ሐዋርያት ሥራን፣ አንዴ ሌላ መጽሐፍ እንዳጠናን የምንቀጥል እንዳይመስላችሁ። ሰርግ አለ፣ ታላቅ ሰርግ አለ። ክርስትና እንዳነሰ የማይቀርበት ታላቅ ሰርግ አለ። የምንዘጋጀው ለዛ ነው። ሩትን የምንማረው ለዛ ነው። ሐዋርያት ሥራን የምንማረው ለዛ ነው። ሉቃስን የምንማረው ለዛ ነው። ሙሽሪት በቃሉና ከውሃው ጋር አጥቦ እንዲቀድሳት ክብርትና ንጽሕት የሆነችውን የፊት መጨማደድ የሌለባትን ቤተክርስቲያን ለራሱ እንዲያቀርብ ፈለገ ይላል ኤፌሶን ምዕራፍ 5 ቁጥር 22 ጀምሮ። ሰርግ አለ። በሚቀጥለው ሰርግ እናያለን። እግዚአብሔር ስሙ ይባረክ። ሰርግ አለ። አዎ ለኑሃሚን ሰርግ አላት። ላንቺስ አልምዬ ሰርግ አለ። እሺ ቄዝዬ ሰርግ አለ። እግዚአብሔር ስሙ ይባረክ። በርታ። ሰርግ አለ ከፊት፣ ሰርግ አለ ከፊታችን። እንዳለቀስን አንቀርም፣ እንደሸመትን አንቀርም፣ ዩቲዩብ እንዳየን አንቀርም፣ ቲቪ እንዳየን አንቀርም። ሀገራችን እዚህ አይደለም፣ ሞዓብ አይደለም። ቤተልሔም የተወለደው ጌታ ይወስደናል። እኔ ብሄድ ይሻላችኋል፣ እኔ ባለሁበት እንደገና እንድወስዳችሁ እመጣለሁ፣ መጥቼ ወስዳችኋለሁ። በሚቀጥለው ትወሰዳለች። ቃርሚያውም ይረሳል። forget about it። ያውን እንግሊዝኛ ከተናገርኩ ነገ ተጀመረ ማለት ነው። ጀመረኝ ማለት ነው። እርሺው፣ የእናትና የአባትሽን ቤት እርሺው። ንጉሥ ውበትሽን ወዷልና የእናትና የአባትሽን ቤት እርሺው። ቅዱሳን አበረታችኋለሁ። አንዳንድ ጊዜ በድካም ውስጥ እናልፋለን። በእውነት ነው የምላችሁ። እኔ ደክማለሁ፣ ደክሜም አውቃለሁ። ወደፊትም ደክም ይሆናል፣ ልክ እንደናንተ ማለት ነው። ግን ሀገር አለ ማን ደክምበት፣ ግን ንጉሥ አለ ከዚህ የሚገላግለን። ያንን እናያለን። ያቺን ምስኪን ልጅ እንዴት እንደጠራት አላቅም። ምን ጠራት? ኦርፋ ተመለሰች፣ እችኛዋ መጣች። ምን ጠራት? ምን እግዚአብሔር አይኑን እንዴት በሷ ላይ ያደረገ። ይሄው እየከበረች ሄደች። በሚቀጥለው የመመለስ ፍጻሜ የሚል ነው የምናየው። የመመለስ ፍጻሜ፣ የኛም ፍጻሜ አለው። እግዚአብሔር ስሙ ይባረክ። እግዚአብሔር የሚያይበት ቀን አለው። ወንድሜ ሆይ ቀን አለው። በርታ። ቀን አለ፣ ከፊት ለፊት ቀን አለ። የጸለይከው ባይመለስ ቀን አለ። አይዞ። ብትታመም ቀን አለ። አዝነብ ይሄውን ቀን አለው። እግዚአብሔር ለቤቱ ቀን አለው። ለቤተ ክርስቲያን ቀን አለው። ወገኖቼ የሚያይበት ቀን አለው። ነገሮችን በምስክር ፊት የሚያይበት ቀን አለው እና የደከማችሁ በርቱ፣ አገልጋዮች በርቱ፣ ካህናት በርቱ፣ ቅዱሳን በርቱ። እግዚአብሔር በምስክሮች ፊት ያያል። እግዚአብሔር ቶሎ ይፈርዳል። ቶሎ የእሱም ፍርድ ደግሞ መላእክት ሁሉ አጋንንት ሁሉ እንደዚህ ይላሉ፣ አሜን። ጥያቄ የሚጠይቅ የለም፣ አሜን ይላሉ። እሱ የወሰነውን ውሳኔ ማን ይገለብጣል? የአምላካችን የእግዚአብሔር ስም የተባረከ ይሁን። የመታየት ቀን